ስጋ ራሱ የአምላክነትን የዛን የቃልን ባህሪ ገንዘቡ ስላደረገ በቃል ባህሪ ስጋ ምን ሆነ? ምሉ ሆነ። አምላክ ሰው ሲሆን በማህፀነ ማርያም ሰው ደግሞ ምን ሆኗል? አምላክ ሆኗል። ሰው ሲሆን ከእግዚአብሔርነት የጎደለ ምንም ነገር የለም። መለኮት ሞተ ብለን አንናገርም አይደለም? ግን በመስቀል ላይ መለኮት በስጋ ሞተ። እንዳይሁድ ክደው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ባለማመን ክደው የኖሩ ሁሉ ሰቃላያን ነው የሚሆኑት። የዛን ጊዜ ከሰቃላያን ነው የሚቆጠሩት። ሰው ወይም ስጋ ወደ መለኮትነት ተለወጠ አንልም፣ ወይም መለኮትም ወደ ስጋነት ተለወጠ አላልንም። አሁን ይህንን ነው እንግዲህ ለእግዚአብሔር እንዲህ ብለን የምንናገረውን የኛን አካሉ የኛን ባህሪው አድርጎ በመገለጡና በመካከላችን በመመላለሱ መድኃኒታችን ኢየሱስ ክርስቶስ በሁሉ የመላ ነው ብለን ስንናገር ይሄንን ለእግዚአብሔር የምንቀጽለውን ለእግዚአብሔር የምንናገረውን እርሱም ከዚህ ምንም የጎደለው ነገር የለም ሰው በመሆኑ ከዚህ ምንም የጎደለ ነገር የለም። ይሄ ምስጢረ ተዋህዶን ከማወቅ የሚጀምር ነው። ምስጢረ ተዋህዶን ማወቅ ይፈልጋል። ምስጢረ ተዋህዶ ስንል በቤተ ክርስቲያናችን አብሶ ተዋህዶ በተአቅቦ ነው የምንለው። ይችን ንግግር ሁሉ መልመድ ያለበት። ተዋህዶ በተአቅቦ ስንል ምንድነው? አንዱ አካል የሌላውን አካል፣ አንዱ ባህሪ የሌላውን ባህሪ ገንዘቡ አድርጓል። ግን ያለመለወጥ ቃል ስጋ ሲሆን ወይም አምላክ ሰው ሲሆን፣ ሰው ደግሞ አምላክ ሲሆን፣ ሰው አምላክ ሲሆን ሰውነቱን አልለቀቀም። አምላክ ደግሞ ሰው ሲሆን አምላክነቱን አልለቀቅም። ወይም አምላካዊ ባህሪያቱ አልጠፉም። አምላካዊ ባህሪያቱን አላጣቸውም። መለኮት የስጋን ባህሪ አልመጠጠውም፣ ወይም የሰውነትን ባህሪ መጦ አላጠፋውም። ወይም ደግሞ ስጋ ደግሞ መለኮትን ውጦ የመለኮትን ወይም የአምላክነትን ባህሪ ደግሞ አልለወጠውም፣ አላጠፋውም። ሰው በመሆኑ የተለወጠው ነገር የለም። ግን ምን ሆነ? የቃል ገንዘብ ለስጋ ሆነ፣ የስጋ ገንዘብ ደግሞ ለቃል ሆነ። ምን ማለት ነው? አሁን የቃል ገንዘብ ምንለው ወይም የቃል ባህሪ ምንለው በሁሉ ምሉ ነው የምንለው። በሁሉ ምሉ ነው። በሁሉ ምሉ የሆነው ውሱን ሲሆን በማህፀነ ማርያም ሲወሰን በአጭር ቁመት በጠባብ ደረት ተወስኖ እዚህ ቦታ ታየ፣ እዚህ ቦታ ተገኘ ብለን ስንናገርለት፣ አሁን ወደ ገሊላ ሄደ፣ ወደ ቅፍርናሆም ወረደ፣ ወደ ኢየሩሳሌም ወጣ፣ እንዲህ ብለን ስንናገርለት አሁን በለበሰው ስጋ በቦታ ተወስኗል። በለበሰው ስጋ ግን ምንድነው? ይህ የለበሰው ስጋ ራሱ የቃልን ባህሪ ገንዘቡ ስላደረገ የቃል ባህሪ ደግሞ ምሉእነት ስለሆነ ይህ ውስን ስጋ ደግሞ ምን ሆኗል? በዓለም መልቷል። በዓለም ስንል በዚች በእኛ ምድር ዓለም ብቻ አይደለም። እግዚአብሔር ራሱ ቃል በፈጠረው ዓለም ሁሉ ከዛም ዓለም ውጭ ቅድም ባብራራ ነው መንገድ እኛ በሚገባንም በማይገባንም ሁኔታ በዛ ዓለም ሁሉ መልቷል። አሁን እንዲህ ስናይ የምናየው ምንድን ነው? አምላክ ብቻ አይደለም የምናየው፣ ሰው ብቻ አይደለም የምናየው፣ ስግው ቃልን ነው የምናየው። ሰው የሆነውን አምላክ ነው የምናየው። ምን ውሱን የሆነውን ምሉ እያለን ወይም ምሉ የሆነውን ውሱን፣ ኃያል የሆነውን ደካማ፣ ልብ በሉ፣ ሕያው የሆነውን ግን ሊሞት ወደዚህ ዓለም የመጣውን ነው እያየን ያለ ነው። ረቂቅ የሆነውን ግዙፍ ሆኖ ነው እያየን ያለ ነው። ወይም ግዙፍ ሆኖ ያለውን ረቂቅ የሆነውን ነው እያየን ያለ ነው። እነዚህን በደንብ ካልተረዳ ሰው እነዚህ ባህሪያት እነዚህ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የመለኮት ባህሪና የሰው ባህሪ ወይም የአምላክነት ባህሪና የሰውነት ባህሪ እንዴት አድርገው አንድ እንደሆኑ አሁን ኃያሉና ደካማው ኃይሉን ሳያጠፋ እንዴት ደካማ ሆነ? ደካማውም ደካማነቱን ሳይለቅ እንዴት ኃያል ሆነ? ይሄ ነው ምስጢረ ተዋህዶ። እንግዲህ ይሄ ነው እንግዲህ አለመመርመር። እንዴት ነው እነዚህ ሁለት ፍጹም ተቃራኒ የሆኑ ባህሪያት አንድ ሆነው አንዱ የአንዱን ባህሪ ገንዘብ አድርጎ ያለው? አሁን ምልውነቱ ላይ የምናወራው ለዚህ ነው። ምልውነቱ ላይ የምንነጋገረው ይሄንን ነው።
ምንም በማህፀነ ማርያም ቢወሰንም ምንም በጠባብ ደረት በአጭር ቁመት ተወስኖ ከአንድ ቦታ አንድ ቦታ ሲንቀሳቀስ አየነው ብንልም በዮሴፍ ቤት ነበረ ብንልም በዮሴፍ ቤት ነበረ እኮ እንላለን። እንደዛ ብንልም ግን ከምልአቱ ለቋል ወይ ስንል አልለቀቀም። ምሉ የሆነው ምኑ ነው ስንል ያ የቃል ባህሪ ብቻ አይደለም። አሁን ምሉ ሆነ የምንለው ይሄንን የኛን ራሱ የኛን የስጋን ባህሪ ራሱ ምን አደረገው? ምሉ አደረገው። ለምን? ስጋ ራሱ የአምላክነትን የዛን የቃልን ባህሪ ገንዘቡ ስላደረገ በቃል ባህሪ ስጋ ምን ሆነ? ምሉ ሆነ። ይህንን ጌታችን ፍንጭ ይሰጠናል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ እንዲህ የሚል ቃል እናገኛለን። የዮሐንስ ወንጌል ምዕራፍ 3 ላይ ምንድነው የሚለው? ጌታችን ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይልና እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። በሰማይ የሚኖረው የሰው ልጅ ነው። እንግዲህ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይልና እንደገና ደግሞ እኛ አሁን መውጣትና መውረድን በዚህ አሁን የምናስበው እንግዲህ ውሱን አካል አይደል መውጣትና መውረድ ያለበት እንጂ ቃል እኮ በባህሪው መውጣትና መውረድ የለበትም። በሁሉ የመላ ነው ካልን የአባ ሕርያቆስ እንደሚለው ማለት ነው። መለኮት ከላይ ያለውን ለማውረድ መንጠራራት፣ ከታች ያለውን ለማንሳት ማጎንበስ፣ በቀኝና በግራ ያለውንም ለማቅረብ መዘዋወር አያስፈልገውም። በሁሉ የመላ ነው እንጂ ግዛቱ በሁሉ ነው እንጂ እንደሚለው ቃል አሁን ወረደ ወጣ። አሁን ለቃል ወረደ ስንል አሁን ከሰማያት ወረደ ስንል እንደዚህ የሚወርድ ነገር አይደለም። ወረደ የሚለው ቃል የሚያሳየው ሰው ሆነን ነው። ተሰባ በቃ ሰው ሆነ። ተሰባ ወተሰገው እንለለ ፍጹም ሰው ሆነ ለማለት አሁን ወረደ የሚሉ መጣ፣ ከሰማይ ወደዚህ መጣ፣ ከሰማይ ወረደ። እነዚህ ቃላቶች በነገራችን ላይ እኛ በምናስበው እንደዚህ የመውጣትና የመውረድ ጉዳይ ምን ተረጉማቸው አይደሉም። ይሄንን የቤተክርስቲያንን ትምህርት የሚያቅሰው ይረዳዋል። እንደዚህ ምን ተረጉሙ አይደለም። እንደዛ ካልንማ ከየት ወዴት ይወርዳል? እሱ በሁሉ የመላ ስለሆነ ከየት ወዴት ይወርዳል? ከየት ወዴት ይወጣል? ስለዚህ ወረደ፣ መጣ፣ ከሰማይ መጣ፣ ከሰማይ ወረደ እንዲህ ስንል ምንድነው ሰው ሆነ ለማለት ብንጠቀማቸው አነጋገሮች ናቸው። ይሄ ስጋዊውን ለመግለጥ ሰው መሆኑን ለመግለጥ የምንጠቀምበት አነጋገር ነው። እና አሁን እዚህ ላይ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው። እንግዲህ እዚህ እየተናገረ ምን ይለናል? በሰማይ የሚኖረው የሰው ልጅ ነው ብሎ እየነገረን ነው። እንግዲህ እዚህ እየነገረን ለኒቆዲሞስ እያወራው አንተ ጋር ተቀምጬ ብታየኝም ግን ሰማያትን መልቼ ያለሁ ነኝ አሁን እያለው እና አባቶቻችን ምንድን ነው ልክ አምላክ ሰው ሲሆን ሰው እኮ በዛው ቅጽበት ምን ሆኗል? አምላክ ሆኗል በማህፀነ ማርያም። ልክ አምላክ ሰው ሲሆን በማህፀነ ማርያም ሰው ደግሞ ምን ሆኗል? አምላክ ሆኗል። አምላክ ሆነ ሰው ካልን ምን አለን? መላ ማለት ነው። ለምን? የአምላክነትን ባህሪ አይደል ገንዘቡ ያደረገው። ስለዚህ በሁሉ መላ ማለት ይሄ ነው። በሁሉ መላ ማለት ይሄ ነው። ይሄንን በሌሎችም ጥቅሶች እንዲሁ ማብራራት እንችላለን። ለምሳሌ መድኃኒታችን ኢየሱስ ክርስቶስ በማቴዎስ 18 ቁጥር 19 ላይ ደግሞ እላችኋለሁ፣ ይሄ በሁለቱም ይተረጎማል፣ በረድኤትም ይተረጎማል፣ በአካልም ይተረጎማል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። በመካከላቸው እሆናለሁ። በሁለቱም እንተረጉማለን። በረድኤትም መገኘቱን እንተረጉማለን። በአካልም ደግሞ ቅድም እንዳልነው እሱ በሌለበት የትም መሰብሰብ አንችልም እኛ እሱ በሌለበት እና ቅዱስ ስሙ ሲጠራ ደግሞ በተለይ ለእኛ ቅርብ ሆኖ በመካከላችን እንዳለ እንዲሰማን ሆኖ በመካከላችን እንደሚገኝ ይህን ቃል ገብቶልናል። ለሐዋርያትም እስከ አጽናፈ ዓለም ሂዱና ወንጌለ መንግሥትን ስበኩ፣ እስከ ዓለም ፍጻሜ ደግሞ እኔ ከእናንተ ጋር ነኝ ብሎ አሁንም ይህንን በሁለቱም በረድኤትም ብለን ተረጉመዋልን። በአካልም መድኃኒታችን ኢየሱስ ክርስቶስ ሐዋርያት በየሄዱበት በሚገጥማቸው ችግር በአካል እየተገኘ ያጽናናቸው፣ ያበረታታቸው፣ ብዙ ነገር ይገልጥላቸው ነበር በሚሄዱበት ሁሉ እየተገኘ ማለት ነው። እና ይሄ ሁሉ የሚያሳየው ምንድን ነው? በሁሉ ቦታ ያለ መሆኑን፣ በሁሉ ቦታ የሚገኝ መሆኑን። ሌላ እንደ ትልቅ የምንገልጠው ቅዱስ ጳውሎስ በዚህ ነገር ላይ ደጋግሞ ረቀቅ ባለ አገላለጽ የተናገረው ነገር አለ። ረቀቅ ያለ አገላለጽ ነው። በዚህ በቆላሲስ ምዕራፍ 1 ቁጥር 17 ጀምሮ ሁሉ በእርሱና ለእርሱ ተፈጥሯል ይላል።
ስለ ጌታችን ሲናገር ሁሉ በእርሱ ነው የተፈጠረው፣ ሁሉ ደግሞ ለእርሱ ክብር ነው የተፈጠረው ይልና እርሱ ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። ሁሉ በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድርም ወይም በሰማያት ያሉትን ለራሱ እንዲያስታርቅ ፈቅዷልና። አሁን እዚህ ላይ ምንድን ነው? እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር። ሰው ሲሆን ከእግዚአብሔርነት የጎደለ ምንም ነገር የለም። ሰው ሲሆን ከእግዚአብሔርነቱ የጎደለ ምንም ነገር የለም። ስለዚህ የእግዚአብሔር ሙላቱ ሁሉ ስለ እግዚአብሔር የምንናገረው ሁሉን አዋቂነቱ፣ ሁሉን ቻይነቱ፣ በሁሉ መገኘቱ ምንድን ነው? ሌላ የሚቀረን ስለ እግዚአብሔር የምንናገረው እነዚህ ሁሉ ፈጣሪነቱ፣ ጌትነቱ፣ ግዛቱ፣ ስልጣኑ፣ ይሄ ነገር ሁሉ የእግዚአብሔር ሙላቱ ሁሉ ስለ እግዚአብሔር ልንናገራቸው የምንችላቸው እግዚአብሔር አለው ብለን የምንናገረው የእግዚአብሔር ሙላቱ ሁሉ በማናል ተገልጦ ይታያል? በክርስቶስ ተገልጦ ይታያል። በክርስቶስ ተገልጦ ይታያል። ስጋ ሲለብስ ሰው ሲሆን የሰውን የደካማ የፍጡርን ባህሪ በመንሳቱ አይ በቃ ደካማ ብቻ ነው ብለን እንዳናስብ፣ እንደው በገመድ እጁ መታሰሩን፣ በችንካር መቸንከሩን፣ ግፈኞች በሱ ላይ ያደረጉትን በጥፊ መመታቱን፣ በፊቱ ላይ መተፋቱን አይተን ደካማ ብቻ። ይሄ እኮ መላእክትን አስደንግጧል። መላእክትን አስደንግጧል። ለምን? መላእክት እኛ እንደምናየው አልነበር የሚያዩት። ለምን? ሰው የሆነው ማን እንደሆነ ያውቃሉ መላእክት። እንግዲህ ብስራቱን ተናግሯል ቅዱስ ገብርኤል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው፣ ግን ሰውን ከኃጢአቱ ያድናቸዋልና ኢየሱስ በይው ስሙን። ስለዚህ ሰውን ከኃጢአቱ ለማዳን የሚሄድበትን መንገድ እየሄደ እንደሆነ ያውቃል እና እነ ቅዱስ ገብርኤል እነ ቅዱስ ሚካኤል ያያሉ። ለዚህ ነው በመድኃኔዓለም አመሰቀልዎ ወይም ሶበሰቀልዎ አመሰቀልዎ አይሁድ ለእግዚ ሚካኤል አርመመ ወገብርኤል ተደመ። አይሁድ ጌታን በሰቀሉት ጊዜ ራቁቱን አድርገው በሰቀሉት ያን እንደዛ አንገላተው ምራቅ ተፍተውበት ደብድበውት ያንን ሁሉ መከራ አሳይተውት በመስቀል ላይ ራቁቱን በሰቀሉት ሰዓት ሚካኤል ዝም አለ። በቃ ማለት ቃል አጣ ማለት ነው። አሁን ዝም አለ ሲባል እንደው ያለ ቦታው የሚያወራ መልአክ ሆኖ አይደለም ሲጀመርም፣ ግን በቃ ለዚህ ቸርነት፣ ለዚህ ምሕረት፣ ለዚህ ይቅር ባይነት፣ ለዚህ ፍቅር መግለጫ አሁን ቅዱስ ሚካኤልን እንኳን እኛ ሰዎቹ ዛሬ አሁን አንዱ ምጥ የሚይዘን ምንድን ነው? ጌታ ስለኛ በዕለተ ዓርብ የሆነውን እንደው ለመግለጥ እንደው አካተን ለመግለጥ ቅኔ እናስሳለን። እንደው የተሻለ ድርሰት ለመድረስ ነው ምንም ሊገልጠው የሚችል እንኳን እኛ ምድራውያኑ ቀርቶ የሰማይ ኃይላት አለቃ የሆነው ቅዱስ ሚካኤል እንኳን ያንን ቸርነት ሲያይ፣ ያንን ምሕረት ሲያይ፣ ያንን ይቅር ባይነት ሲያይ፣ ያንን ፍቅር ሲያይ ዝም ነው ያለው። በቃ መግለጫ ቃላት አሁንም ብንጠይቀው እንዴት ትገልጠዋለህ ያንን ፍቅር ብንለው ቅዱስ ሚካኤል ቃል የለውም። ምን ልለው እችላለሁ ብሎ ዝም ነው የሚለው። ዮሐንስ አፈወርቅ ይስማማል በዚህ ኦ ትሕትና ዘመጠነ ትሕትና ይላል። እንዲህ አይነት ትሕትና እንደምን ያለ ትሕትና ነው። ኦዝ ትዕግስት ዘመጠነ ትዕግስት፣ እንዲህ ያለ ትዕግስት እንደምን ያለ ትዕግስት ነው። ኦዝ ሂሩት ዘመጠነ ሂሩት፣ እንዲህ አይነት ቸርነትስ እንዴት አይነት ቸርነት ነው። ኦ ፍቅር ዘመጠነ ፍቅር አፍቅሮተ ሰብ፣ እንዲህ ያለ ፍቅርስ እንደምን ያለ ፍቅር ነው ሰውን መውደድህ ይልና ፍቅር ሰሐቦ ለወልደ ኃያል መንበሩ አብጽሖ እስከ ለሞት። ፍቅር ኃያል ወልድን እንኳን እጁ ሊያዝ ቀርቶ ሊታሰር ቀርቶ ሊተፋበት ቀርቶ ሊሰደብ ቀርቶ ሊቸነከር ቀርቶ ልብሱን ሊገፈፍ ቀርቶ በፊቱ ለመቆም ኃያላን የሚባሉ ሊቃነ መላእክት የሚርዱለት ኃያል ወልድን ፍቅር ስባ አወረደችው እስከ ሞትም አደረሰችው። አሁን ይህንን ሚካኤል ሲያይ ዝም ነው ያለው። በቃ ቃል አጣ ነው፣ የሚገልጥበት ቃል አልነበረውም። አሁንም ብንጠይቀው ያችን ዕለተ ዓርብን እንዴት ትገልጣታለህ? ያየውን የክርስቶስን ፍቅር ብንለው እንዲህ አድርጎ አካቶ ማንም አይገልጣትም። ማንም አይገልጣትም ከማድነቅ በቀር። ይሄ ሰው ሲያደንቅ በአንድ ነገር በጣም ሲደነቅ ዝም ነው። ቅዱስ ገብርኤል ተደነቀ። በቃ ሁለቱም እንግዲህ የሰራዊት አለቆች እንደውም በሰው ልጅ ሕይወት ውስጥ በሰው ልጅ የድህነት ሕይወት ውስጥ ትልቁን ቅርበት ያላቸው እነዚህ ሁለት ታላላቅ የመላእክት አለቆች የጌታን በዕለተ ዓርብ የሆነውን ነገር አድንቀው ዝም በቃ
ዝም ነው ያሉት። እና አሁን ያ ነው እንግዲህ ያ ነው ማንም የማይቀርበው አለ አምላክ በሁሉ የሚወሰነው ሁሉን የሚወስነው አምላክ ተወስኖ በአጭር ቁመት በጠባብ ደረት እንደዛ ሲሆን ሰናይ ምልአቱን እንዘነጋለን። አሁን መቼም ሁላችንም እንደምናውቀው መለኮት ሞተ ብለን አንናገርም አይደለም? ግን በመስቀል ላይ መለኮት በስጋ ሞተ። መለኮት በስጋ ሞተ። ቅዱስ ጴጥሮስ እንደሚለው ሞተ በስጋ ወሐይወ በመንፈስ አይደለም? በስጋ ሞተ፣ በአምላክነቱ ግን በመለኮቱ ግን ሕያው ነው፣ የማይሞት ነው። ይሄን ራእይ ላይም እናገኛለን። ቅዱስ ዮሐንስን ከዘላለም እስከ ዘላለም ሕያው ነኝ ይለውና ሞቼም ነበርኩ ይለዋል። ከዘላለም እስከ ዘላለም ሕያው ከሆነ ሞቼም ነበርኩ ሊል አይችልም አይደለም? በጣም ይሄ ግራ የሚያጋባ ነገር ነው። ባለፈው እንዳልነው ፓራዶክስ ነው። ግን ከዘላለም እስከ ዘላለም ሕያው ነኝ ይለውና ሞቼም ነበርኩ፣ አሁንም ከዘላለም እስከ ዘላለም ሕያው ነኝ ብሎ ይነግረዋልና የእግዚአብሔርነት ምልአት እንግዲህ እነዚህ ቅድም የጠቀስናቸው ቅዱስ ሚካኤልና ቅዱስ ገብርኤል የእግዚአብሔርነትን ምልአት ከኛ በተሻለ አሁን እነሱም ጠንቅቀው ያውቁታል ሳይሆን ከኛ በተሻለ የእግዚአብሔርን ኃያልነት፣ ሁሉን ቻይነት፣ ሁሉን አዋቂነት፣ በሁሉ ቦታ መገኘት ይሄንን የሚያውቁት መላእክት በስጋ ተገልጦ ባዩት በአምላካቸው ላይ ያ ነገር ሲፈጸማዩ እና የአምላክነቱ ሙላት የመለኮቱ ሙላት በሰውነት ተገልጦ ይኖራል። ይህንኑ ይደግመዋል። እንደውም ቅዱስ ጳውሎስ ምዕራፍ 2 ቁጥር 9 ላይ እዛው ቆላሴስ ላይ ምዕራፍ 2 ቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣናት ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። አለቅነት፣ ስልጣናት የምንላቸው እነዚህ የመላእክት ማይረግ ወይም የመላእክት የየነገዳቸው ስያሜ የነሱ ሁሉ ራስ ነው። የቤተ ክርስቲያን ብቻ አይደለም፣ የነሱ ሁሉ ራስ ነው እሱ እና የመለኮቱ ምልአት በስጋው ተገልጦ ይታያል ወይም በሰውነት ተገልጦ ይታያል። በሰውነት ተገልጦ ይታያል እና ይሄንን እንደው ቀለል ባለ መንገድም ለማስረዳት አሁን በዳግም ምጽአቱ የወጉትን ሁሉ ያዩታል ይባላል አይደል? ዮሐንስ ራእይ ላይም ብሎታል። የወጉትን ሁሉ ያዩታል። የዛን ጊዜ የቸነከሩት ያዩታል፣ የወጉት ያዩታል። ዛሬም የሚወጉት ያው እንደ አይሁድ ክደው፣ በነገራችን ላይ የወጉት የሚለው አይሁድን ብቻ አይደለም፣ እንደ አይሁድ ክደው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ባለማመን ክደው የኖሩ ሁሉ ሰቃላያን ነው የሚሆኑት። የዛን ጊዜ ከሰቃላያን ነው የሚቆጠሩት እና የምድር ፍጥረት ሁሉ ያንን የወጉትን ሲያይ ዋይ ዋይ ይላል፣ ዋይ ዋይ ይላል። ብናቅህ ኖሮ ይሄን አናደርግብህም ብሎ የምድር ፍጥረት ሁሉ ዋይ ዋይ ይላል። ቅዱስ ጳውሎስም እንዳለ አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር እና ያንን ሲያዩ ይደነግጣል። የምድር ፍጥረት ሁሉ ይረበሻል እና ዳግመኛ ሲመጣ ጌታችን እንግዲህ እንደ ቅዱስ አትናቴዎስ አነጋገር በትንሣኤ ዘጉባኤ ሁሉ በሚነሳበት ጊዜ በምድር ያለ ፍጥረት እንደ ጽፍቀተ ሮማን ተጨናንቆ ይቆማል። ተጨናንቆ ይቆማል። ያ ሁሉ እንግዲህ ከአዳም ጀምሮ መጨረሻ ጌታ እስኪመጣበት ጊዜ ድረስ ያለ ሁሉ ተነስቶ በፊቱ ይቆማል። አሁን ጌታችን ሲመጣ ይላሉ ሊቃውንት የሚናገሩት አነጋገር አለ። ጌታችን የዛን ጊዜ በክበበ ትስብእት በግርማ መለኮት ይመጣል። አሁን በክበበ ትስብእት በግርማ መለኮት ስንል ምን ማለታችን ነው የሚለውን ሲያብራሩ አባቶች ምን እንደሚሉት በክበበ ትስብእት ማለት በለበሰው ስጋ የሚታይ የሚዳሰስ። ለምን እግዚአብሔር አይታይም አይዳሰስም። የእግዚአብሔር አካለ መለኮት ወይም እግዚአብሔር በባህሪው የሚታይ የሚዳሰስ አምላክ አይደለም። የማይታየው የማይዳሰሰው ረቂቅ አምላክ አይደለም ሰው የሆነው። አሁን ሰው ሲሆን ምንድነው? በሚታይ በሚዳሰስ አካል ተገለጠ ነው በመካከላችን እና በክበበ ትስብእት ሲሉ ምንድነው? የሚታይ የሚዳሰስ ሆኖ ነው የሚመጣው። ሲመጣ የሚታይ የሚዳሰስ አካል ኖሮት ነው የሚመጣው። የወጉትን ያዩታል የተባለው ለዚህ ነው። ረቂቅ ቢሆንማ የተወጋ አይታይም። ግን የወጉትን እያዩት የተወጋ ጎኑ የተቸነከሩ እጆቹና እግሮቹ በሚታይበት ሁኔታ በክበበ ትስብእት ይመጣል። በሚታይ በሚዳሰስ አካል ይመጣል። በግርማ መለኮት ማለት ምንድን ነው ሲሉ አባቶቻችን ለሁሉ ተካክሎ ይታያል። ለሁሉ ተካክሎ ይታያል። አንዱ እኔ ቅርብ ነበርኩ፣ አንዱ ሩቅ ነበርኩ። አንዱ እኔ ከፊት ነበርኩ፣ አንዱ ከኋላው ከጀርባው ነበር። ፊቱን አላየሁትም፣ ጀርባውን ያየሁት። አንዱ ከጎን ነበርኩ፣ አንዱ በዚህኛው ጎን ነበርኩ።
እኔ ከሩቅ ነው የታየኝ እኔ ከቅርብ ነው የታየኝ የሚል አይኖርም። ለሁላችን እኩል ነው የሚታየው። እንግዲህ ለዛ ሁሉ ፍጥረት ሲታይ በሚታይ በሚዳሰስ አካል ተገልጦ እንግዲህ የሚታይ የሚዳሰስ አካል ልክ በመጠነ ሰብ ነው አይደል? በመጠነ ብእሲ በሰው መጠን ነው። እንግዲህ በሰው መጠን የተገለጠው ግን በግርማ መለኮት ስለሆነ የሚገለጠው ሲገለጥ ለሁሉ እኩል ይታየዋል። ስንት ቢሊየን ስንት ትሪሊየን ህዝብ አናውቅም። ለዛ ሁሉ ግን እኩል ነው የሚታየው። ማንም እኔ ከፊት ነበርኩ እኔ ከኋላ ነበርኩ አይልም። እና እንዴት ይሆናል የሚለውን አባቶቻችን ሲያስረዱ ፀሐይን እንደማየት ይላሉ አባቶቻችን። ፀሐይን እንደማየት ለምሳሌ ፀሐይ ስትወጣ በዚህ ምድር ላይ ያለ ፍጥረት ሁሉ ያያታል። እኔ ለፀሐይ ቅርብ ነኝ እኔ ሩቅ ነኝ የሚል የለም። እኔ ከፀሐይ በስተግራ ነኝ እኔ በስተቀኝ ነኝ የሚል የለም። እኔ ከፀሐይ ከጀርባዋ ነበርኩ እኔ ከፊቷ ነበርኩ የሚል የለም። ሁሉም ፀሐይን እኩል ያያታል። ልክ እንደዛ በክበበ ትስብእት በግርማ መለኮት ማለት እንደዛ ነው። ለሁሉ እኩል ይታየዋል። ለሁሉ እኩል ታይቶ ይፈርዳል። እኩል ታይቶ ይፈርዳል ለሁሉ። እና ይሄ የሚያሳየው አሁን እዚህ ቦታ ላይ ምን ተገለጠ? ውስንነት ከምልኡነት፣ ውስንነት ከምልአት እንግዲህ የዛን ጊዜ የበለጠ እውቀት ወደሚገለጥበት ሁኔታ ውስጥ ስለሆነ የምንገባው እንደዛ እና ይሄንን መረዳት ከምልአቱ ሳይጎድል ስንል እሱ በሁሉ ቦታ አለ ስንል ምን ማለት እንደሆነ አሁን መድኃኒታችን ኢየሱስ ክርስቶስም በቃ የመለኮት ወይም የቃል ባህሪ ለስጋ ስለሆነ የቃል ባህሪ ለስጋ ባህሪ ገንዘቡ ስለሆነ እንግዲህ ተለወጠ አይደለም የምንለው ሰውነት ወይም ሰው ወይም ስጋ ወደ መለኮትነት ተለወጠ አንልም፣ ወይም መለኮትም ወደ ስጋነት ተለወጠ አላልንም። ተዋህዶ የምንለው በታቅቦ ለዚህ ነው። ሁለቱም ባህሪያቸውን ሳይለቁ ሁለቱም አካላቸውን ሳይለቁ አንዱ ግን የአንዱን አካል የአንዱን ባህሪ በተዋህዶ ገንዘብ አድርጓል። ስለዚህ ውስኑ ምሉ ሆኗል፣ ምሉ ደግሞ ውሱን ሆኗል። ስለዚህ ምሉ የነበረው ውሱን ሲሆን ለዛውም ከምልአቱ ሳይጎድል፣ ልብ በሉ ከምልአቱ ሳይጎድል በማህፀነ ማርያም ሲወሰን በምድር ሲመላለስ በተለያዩ መንደሮች በዚህ አየነው በዚህ አገኘነው እያለን ስንናገር ራሱ ከምልአቱ ሳይጎድል ነው። አሁን ወደ እመቤታችን መጥቶ ሲጸነስ ከምልአቱ ጎድሎ አይደለም የተወሰኑ፣ ከአባቱ ጎን ሳይለይ ነው የምንለው። ከአባቱ ጎን ሳይለይ ከምልአቱ ሳይጎድል በማህፀነ ማርያም መጥቶ ተወሰነ። እንዴት ነው? ይሄ ረቂቅ ነው። በቃ ምስጢር መባሉ ቅሉ ይሄ ነው። ምስጢር መባሉ ቅሉ ይሄ ነው። ይሄን መረዳት አለበት አንድ ሰው። በሰው ህሊና መመርመር የማይችል ማለት ነው። መመርመር የማይችል ወይም በሰው ህሊናና ሰው ነገሮችን ሊያብራራባቸው በሚችላቸው የተለያዩ የማብራሪያ የአመክንዮ መንገዶች ሊተነተን የሚችል አይደለም። ሊተነተን የሚችል አይደለም። ግን ማስረጃ ምሳሌ ማቅረብ እንችላለን። የፀሐይ ብርሃን ከአካሉ ሳይለይ የፀሐይ ብርሃን ወደዚህ ዓለም ሲመጣ ከአካሉ አይለይም። ከአካሉ ሳይለይ የፀሐይ ብርሃን ወደዚህ ዓለም መጥቶ በዚህ ዓለም መልቶ ነገር ግን ከኛ የአይን ብሌን ጋር ተዋህዶ ከኛ የአይን ብሌን ጋር ከሌንሳችን ብሌናችን ውስጥ ካለው ከአይናችን ሌንስ ጋር ተዋህዶ እንድናይ ያደርገናል። በማታ ማየት የምንቸገረው አይናችንን ብርሃን ስለማይዋሃደው ነው። ያ የፀሐይ ብርሃን እኛ አይን ጋር ተዋሃደ ማለት ከዓለም ከምልአቱ በዓለም ካለው ምልአት ጎድሏል አይደለም፣ ወይም ከአካሉ ተለይቶ መጥቷል አይደለም። ከአካሉ ሳይለይ ከምልአቱም ሳይጎድል በዓለም በሌላውም ዘንድ እያበራ ከኛ አይን ጋር ተዋህዶ ግን እኛ እንድናይ ያደርገናል። የእሱም እንግዲህ ሊያስረዳልን የሚችል ቅርብ የሆነ ሊያስረዳልን የሚችል ምሳሌ አሁን ይሄ ነው እና ከምልአቱ ሳይጎድል ከአባቱ ሪና ሳይለይ ከአባቱ ጎን ሳይለይ ከአባቱ አጠገብ ሳይለይ ወደዚህ ዓለም መጣ ምንለው። እንግዲህ መጥቶ ደግሞ ስጋን ሲዋሃደው የኛን ስጋ ልክ በተዋሃደበት ቅጽበት ምሉ አደረገው። ያንን የምሉነቱን ባህሪ ገንዘቡ እንዲያደርግ አደረገው። እንግዲህ ከዚህ አንጻር ነው መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ የሚታይን በሁሉ የመላ ነው የምንለው። እንግዲህ ለአንድ አምላክ ለምንለው አካል የምንቀጽለው አንዱ ምልአትን ከሆነ በሁሉ ቦታ መገኘት ከሆነ መድኃኒታችን ኢየሱስ ክርስቶስ ደግሞ ይሄ ነገር ለሱ የሚነገር ነውና ለሱ የሚቀጽል ነውና ሆኖ ስለታየ ያ መሆኑን የሚያስረዱ
ማስረጃዎች ስለተወልን ያ ስለታየ አምላክነቱን አወቅን። ስለዚህ የዋጀን ማን ነው? የተዋጀነው በማን ነው ብለን ከተናገርን የተዋጀንበትን ምስጢር ሐሰሳ ውስጥ ፍለጋ ውስጥ አይደል ያለነው። ስለዚህ የዋጀን ማን ነው? የተዋጀነው በማን ነው ብንል ስለኛ ሲል ለመወሰን ስለኛ ሲል በመካከላችን ለመገኘት ሲል የኛን አካል የኛን ባህሪ በያዘው ነገር ግን ከምልአቱ ባልጎደለው በዓለም ሁሉ መልቶ ባለው በርሱ እንደተዋጀን ለማስረዳት ነው አንዱ ይሄንን ያነሳ ነው ማለት ነው።